ስራውን ገባ ማን ስራውን ሲስተር አነሳም በቃ እኔ አንድ ወር እንደዚህ ተከታታይ ባይሆን እደውላለሁ ግባ የኔ ጌታ ጎበዝ ነው እኔ አፍቃሪ ሆኜ አይደለም ሀያቴ ናት ያስለቀደች እሺ እና በስም ቲክቶክ ላይ ይሄ ሰው አላችሁ እንደዚህ የሚል ምናምን ስትፈልጉ ቸኬ እስቲ ወይ እኔ ሁዬ ሼፍ አንተ ማለት እኔ ህይወት ውስጥ እንደዚህ ነበርክ አልኩት ማለት ፖዚቲቭ ነው ሜሴጁ ማለት ስትፈልጉት ሁሌ ማታጡት ግን ነበር ካልሽ ነበርክ አላየችውም እኮ እናት ካሳለፍሽው ታሪክ አንፃር አሁን ይሄ በጣም ምን ተሰማሽ የምር ከስኩኝ አለክስ አንዳንዴ ድክመትሽን ሚስጥርሽን ነግረሽ ድክመትሽን ነግረሽ ሰው እንደሌለሽ ነግረሽ እንደተጎዳሽ ነግረሽ በቃ አትጉዳኝ ያልሽው ነይ እዛ አሁንም ከብሮና የሆነ ገጠም ጥሬ ነይ እናቱ እሺ ምን ብሎ ገጠመ እኔ ሆዬ ገብቼ ገጠም ላይ ብታገኙም ታማኝ አይሆንም ይሄ ኮመንት ደረሰ ቢስት ጓደኞች ማን ይዞርሽው ተነገረሽ እናት እንደምንጂ እሺ ድፍን ነው ማለት ጭንቅላትሽ ጮማ ይሆናል ይሄ የማሰብ አቅምሽ ሎጂክሽ ዝቅ ይላል ደመነፍስሽ ነው እንትን የሚለው ነው you don't see ግራና ቀኝ አታይም ላይክ ተጨለመያለሽ ሞታት አላደርግም አልኩኝ ማለት የሆነ የኛ የካሜራ ክሩ ሐዋሳ እሺ ዘንድ ቀረጻለሁ አይ ላይ ሶዶ መሰለኝ ነይ እናት አይቆርጥም ባለጌው ፍቅር አይቆርጥም እኔ አንዴ አንበሳቅ እኔ ያቃለ የወሩ ሲነግሩ ተኮረኮሩትን ያለ ሲቃል ይባላል እሺ ይሰጠኛል አዲስ አበባ ስመጣ አገኘሻለሁ እኔ ሐዋሳ እንደንትን ቅዳሜ ሆኖ እንሄዳለን የተባለው ሮብለት ይሱ ስዕሉን ሰጠው ሜነስ ዛሬ
አዲስ አበባ ነው እውነት ከፋኝ ማለት ነው ምን መሰለህ ልጅ ስመጣ እግዚአብሔር ማለት ዳግማ ትንሣኤ አይደለም እንዴ እናት ጌታ ሆይ የኔ ልብ ብርጭቆ ነው አልኩት የሚሰበረው እድሜ ልኩን አለ አንቺ አልኩኝ ለራሴ እስካሁን ስንት ሰባብር እውነት ነው አዎ ከዚህ ሁሉ በላይ እኮ አንተ የበለጠ ስጦታዬ ነህ እና ይሄ አሁን ጥሩ አይደለም ያደረገው ምንም አይደል እናት እግዚአብሔር ይሰጠኛል የጌታነ ስልክ የወንድምሽ ዝም ብሎ ነው ተገስተኝ ዝም ብሎ እሺ እግዚአብሔር ይስጥልኝ አሜን የጤና ብትዘራ ቤቢ ያድጎ ደግሞ ተምሮ ሲመረቅ ሲዳር ደግሞ እኔ ሳላረጅ ከቀረው እንድኖር እግዚአብሔር ይስጥልኝ የአምላክ ፍቃድ ነው እናት እንደ ልጅ ደግሞ ያሳድግልኝ እግዚአብሔር ይስጥልኝ በሙሉ ድስቱ ይስጣችሁ ሌላ ምን እንዳለ አሜን እንጂ አርዶ ልጅ ደግሞ አድጎ ደግሞ ሲደሞ